እጀበራ ማርያም ቅድስት ገዳም ትባላለች። ጣና ሐይቅ ላይ ነች። ያው እሷም ረዳት የላትም፣ ግን ያው ምን የመሰለ ቤተክርስቲያን ከውጭ ሀገርም ከሀገር ውስጥም ሆኖ ተባብረው ሰርተዋታል። ታምራለች፣ ግን ብዙ እርዳታ ትፈልጋለች። የሴቶች ገዳም ነች። ያው በጎንደር በኩል ነው ቅርበቷ። ጎንደር፣ ቆላድባ፣ ጮይት፣ ከዛን ደግሞ ወደ ገጠሩ፣ ከዛን ከጎንደር ያው 3 ሰዓት ይፈጃል። ጣና ሐይቅ ላይ ለመድረስ 3 ሰዓት መንገድ ትፈጃለች። ያው ውስጡን ስለምንሄድ ማለት ነው። አሁን ወደ ሞፈር ቤት እየሄድን ነው። ከዚህ እቺ ደሴቷ ነች። እኛው የምንሄደው ወደ ሞፈር ቤት ነው። ሞፈር ቤት አዎ። ወደ ላይ ደግሞ ገሊላ ነው። ውብ ገዳም ነች። ከውስጥ ያው ዩቱብ ላይ ገብታችሁ ጀበራ ማርያም ወይም ገሊላ ብላችሁ ገሊላ ዘካርያስ ብላችሁ ብትገቡ ታዩታላችሁ። ገዳሟ ውብ ነች፣ ታምራለች። ያው ሁሉ ኢንፎርሜሽን ያው አሁን ዩቱብ ላይ ስለሚገኝ ያው ቦታውን ለማስተዋወቅ ነው መቼስ። ሙቀጫ ባህር ትባላለች። ያው ጸሎት ይደረግ ጸበል ቦታ ነች። የገሊላ የአቡነ ዘካርያስ ከደሴቱ ውጪ ማለት ነው። ጸበል ማጥመቂያነት ብዙዎች ይፈወሳሉ። ያ ደግሞ ተለቅ ያለው ቤት ደግሞ እንትኖች ጸበልተኛ መተኛ ነው። ተለቅ ያለው ቤት ማለት ነው። ያ ተለቅ ያለው ቤት የምናየው የጸበልተኛ ነው። ያው የገዳማችን የአቡነ ዘካርያስ ማለት ነው። እና ውብ ቦታ ነው። መታችሁ ጎብኙ። ምን አሉኝ? አልፈና ሞፈር ቤት እንዴት ነው? እኔ ነው ደግሞ እስቲ አባ አይ ሸፈኩ ፎቶ ነው ዛሬ ትክክል አልተቀመጥኩኝ ለማየት ያ ምን ይታያል? ምንም የለ። እያየሁት ይኸው በደንብ ነው ማኔው። አዎ እያየሁት አልቀዳሁኝም። እያሳየኋቸው ነው። ያው እያየሁት